አንድ ጊዜ ወደ ቢሮዬ መጥቶ የነበረ አስገራሚ ባለ ጉዳይ ነበር። እስካሁን ድረስ አረሳው። ይህንን ባለ ጉዳይ በተለየ ሁኔታ እንዳስታውስ ያደረገኝ ምንድነው? እሱ ቢሮዬ ከገባ ጊዜ ጀምሮ ከገባባት ሰዓት ጀምሮ የነበረን ቆይታ የተገላቢጦሽ፣ እሱ እንደ መካሪ እኔ እንደ ተመካሪ፣ እሱ እንደ ጠበቃ እኔ እንደ ባለ ጉዳይ ሆነን ያሳለፍን በመሆናችን ነው። ምንድነው የተፈጠረው? ወደ ውጪ ሀገር የሚሄድበት ጉዳይ ይገጥመውና ሲሄድ ለአጎቱ ልጅ ቤቱን እንዲጠብቅለት አደራ ሰጥቶት ይሄዳል። ውጪ እያለ የመንገድ ስራ ፕሮጀክት ይጀመርና ያ የመንገድ ስራ ጓሮ የነበረችውን የባለ ጉዳይ ቤት ፍጥጥ ያረጋታል አምጥቶ ህዝብ መንገድ ላይ። የዛ ጊዜ የባለ ጉዳዩን ጠባቂ የነበረው ያጎት ልጅ ለዚህ ሰው ይደውልለትና እንዲህ አይነት ተፈጥሯል እና የተሻለ ለመጠቀም ለምን ኪዮስክ ነገር ሰርቻ አጥሯን ላይ አልጠቀምም ሲለው፣ ስራ ችግር የለም ስራ ይለዋል። በዛው መሰረት ሰርቪስ ነገር ተለቅ አድርጎ እዛች ቦታ ይሰራና ባለ ደንበኛዬ አሁን ባለ ጉዳይ ሲመጣ እዛ ቦታ ቅልጥ ያለ ንግድ እየተካሄደ ነው። አሁን በልመጥቻለሁና ልቀቅልኝ፣ እቺን ግምቷን እከፍልሃለሁ ችግር የለም ቢለው፣ ኧረ እንዴት ሆኖ በዚህ ቀርቶ በዚህ ለምን አታረድም? አለቅም ይለዋል። የዚህ ጊዜ ነው አሁን ቢሮ ይመጣና ወይ አስለቅቅልኝ አለበለዚያ ደግሞ አግዘኝ፣ ህጉ በሚለው መሰረት ነው የሚለው። እኔ ደግሞ አሁን ህጉ ይህን ሰውዬ እንድታስለቅቀው ስለማይፈቅድልህ በሽምግልና ጨርስ ጉዳዩን። እንዴት ሽምግልና ትለኛለህ? ህጉን እኮ ነው ያውቀዋለሁ ይላል። እንዴት ነው የምታውቀው? ይኸው ፍትሐብሔር ህጉ አይደል እንደ ሁላችሁ የምታነቡት? ዳኛው የሚያነበው ጠበቃው የሚያነበው ፍትሐብሔር ህጉን አይደለ? ፍትሐብሔር ህጉ ደግሞ 1179 ላይ ባለ ህንፃውን ባለመሬቱ ግምት ከፍሎ ሊያስለቅቀው ይችላል ይላል። ግምት ከፍዬ ላስለቅቀው እያልኩ ነውና አስለቅቅልኝ ነው የሚለኝ። እኔ ደግሞ ቁርጥ ያለ ነገሩን ስነግረው በ1952 የወጣ ድንጋጌ እየጠቀስክ አታድርቀኝ፣ አልተግባባንም፣ ጥሎ ሄደ። አሁንም ግን እኔ እላለሁ በመሬት ይዞታ ጉዳይ ላይ የዋህነት ቀርቷል፣ ደግነት አይሰራም። ምክንያቱም መሬት አሁን የመንግስት ነው። እንደ ቀድሞ ፍትሐብሔር ህጉ እንደተደነገገበት ዘመን የግለሰብ አይደለም። ስለዚህ ያለህ መብት የመጠቀም መብት ነው። ያንን የመጠቀም መብት አሳልፈ ለሌላ ሰው ከሰጠህ ወይም ያ ሰው በቤት ሰርቶ ሲጠቀምበት እያየ ባለመቃወም ዝም ካልክ መልስልኝ ልትል አትችልም። ምክንያቱ ደግሞ ከኢፌዴሪ ህገ መንግስት አንቀጽ 40/3 ይሄ መሬት የመንግስት የህዝብ ከሚለው በተጨማሪ ሰበር ሰሚ ችሎት በጣም የተብራራና አስገዳጅ ውሳኔ ሰጥቷል። በተለይ ቅጽ 20 ሲጀምር ቅጽ 20 መዝገብ ቁጥር 1051/25 ላይ ምንድነው የሚለው? ባለመሬቱ ከባለ ህንፃው የተሻለ መብት የለውም። አንድ ጊዜ ስራበት ብለህ ፈቅደለት እሱ ህንፃውን ቁጭ ካረገበት በኋላ አሁን ህንፃውን ግምት ከፍዬ ላስለቅቅ የምትልበት ምንም የህግ መሰረት የለውም።